ወንድም ይሄ ብቻ ነው ተበላሸ እኔም ቆራቢ ነኝ ማማ በቃ ቁጭ በል ወደ ማማ ዝናሽ ይሄድን ነው ተበላሸ ማነው ያበላቸው ጓደኛዬ ናቸው ያበላችሁ ይሄ መጥፎ እርኩስ ቅሌታ ዛሬ ዩቲዩባችን ለማስመረቅ ወደ ማማ ዝናሽ ይሄድን ነው ማማ ዝናሽ እንግዲህ የመረጡት ነገር አሪፍ ነው ብለን እናስባለን ማማ ዝናሽ ዘኪ ማማ አምሮባቸዋል ዛሬ ደግሞ እኔ እኮ ሽማግሌ ሆኜ ገብቼ ላስደነግጣቸው ነበር እኮ ታራ እዚህ ጋር ጋቢት አለ ለጠናው ልቀይርልዎት እንዴ አረ በቃ አልፈልግም እንጂ አለ በቃ አልፈልግም አይፈልጉም ሌላ አይፈልጉም በቃ ሰው ባላቸው ግቡ ካላልን አንገባም አንድ ሰው ይቀመጣል አንድ ሰው አባትና ልጅ ናቸው መጀመሪያ ተሳሳሙ እንዴ አይ ቁርባን ነኝ እኔ ቁርባን የሚካኤል ቁርባን እማማ ቁርባን ነኝ እኔ የሚካኤል ቁርባን ቁጭ በሉ ሰላም ቁጭ በሉ እኔም ቆራቢ ነኝ የሚካኤል ቁርባን እየቆረብኩ ነው እኔም ቆራቢ ነኝ ማማ በቃ ቁጭ በሉ እንዴት ነው አወቁኝ ጃይር ማስከራ እንዴት ነው ወጣት ለወጣት እንዴት ነው እየበረቱ ነው ደግነኛለሁ ሁሌ ቤተክርስቲያን ስሳለም ጸሎት አደርግልዎታለሁ ለእርሶም ደግነኛለሁ እንደው ደግነኛለሁ እባክህ አትቆልልብኝ እሳኑ ላይ ወጣ እሳኑ ላይ ህልም የሚያስፈታ ሰው ሌላ ወሬ የለም ወታደር እዚህ ያለ ጠባቂ እኔ በመንግስት ተጠብቄ ነው ያለው በመንግስት ተጠብቄ ነጭ ድመት ዝም ግቢ ወታደሮች አሉ ለመንግስት ወታደር ጠባቂ በታሪካ ማውራት የለም ህልም የሚያስፈታ ህልም ልናስፈታ ነው አንድ ሰው ነው የሚናገረው ተራታሪ የእሳቸው ልንገሩት የእሳቸው ደግሞ ያምራሉ እንደ ሰውየው ራሱ እንደው ግርማ ሞገሳቸው ደስ ይላል ሲያዩዋቸው ሰውየው ግርማ ሞገሳቸው ያምራል በህልሜ አሉ ቆራቢ ነኝ አሉ የሚካኤል አዎ ቤተክርስቲያን ቆራቢ ነኝ ነጭ የሚካኤል እየቆረቡ ነው ቆራቢ ነኝ አሉ እዚህ አናግራቸው ነጭ ድመት በህልሜ ነጭ ድመት አሉ እሺ ነጭ ድመት ወተት የመሰለች እሺ ነጭ ድመት ወተት የመሰለች ነጭ ድመት እሺ አይጥ ሲያባርራት አየሁ ኮበት ሚካኤል ሰጥቶት ነጭ ድመት ጥሩ ነው አይጥ ያባርራል አጣውቁት ድመቷ እኮ ነች የፈራችሁ አይደለም እንደዛ አይደለም እኮ ማማ ዝናሽ ሚካኤል አይደለም አይጥም ያባር እንደዛ አይደለም ያሉት አይጧ ድመቷን አባረረቻት ነው ተቃራኒ ነው ያዩት አከባድ ሚካኤልን ለምኑ ጸሎት አድርጉ በላቸው ለድመት ነው የምጸልየው ሚካኤልን ለምኑ ጸሎት አድርጉ እኮ ለድመት ነው ወይ የምጸልየው ለድመት ነው ወይ የምጸልየው ድመት አይጥ ኮርኒስ ውስጥ ይረባል አይጥ የቤት ንብረት ያወድማል አይጥ የሚያባርረው ድመት ነው
አይጥ በየሰው ቤት አይጡ ኮርኒስ ውስጥ ይረባል። ኮርኒስ ውስጥ ይረባና የቤት ንብረት ያወድማል። አይጡ የሚያባርረው ድመት ነው። ዝቅ በሉ ብሶት እዚህ ቃለ እዚህ ቃለ እዚህ ቃለ እዚህ ዝቅ እዚህ ውረዱ። እዚህ ውረዱ። ዝናሽ ባንክ አለ እዚህ ውረዱ። በሙሉ ሱሪያቸው ተነክሯል በውሃ ይኸው እዚህ ቁጭ በሉ። እዚህ ላይ እዚያ ምን አወጣሁት እዛ ላይ ህልም ያስፈታውበትን ልስጥ እያለ ነው። ቆይ ህልም መቶ ብቻ ነው ወይ ሌላ ያለው ተብላቸው ሰውዬው ኧረ ቆዩ ዝም በሉ ይዘውታል። የህልም ሙሉ ቁጠረው የህልም ማስፈቻ ሊሰጡት ነው። ስንት እንደሚሰጡ አላውቅም። እስቲ እየቆጠሩ ነው። ቱበሉልኝ እየቆጠሩ ነው። 1 2 3 4 5 6 7 8 የራሳቸውን ቆጥረው ነው የሚሰጡት። የ100 ብር ነው። 100 ብር ነው። አንድ 100 ብር ነው። በቃ ይሄን አምጡ። ቆይ እስቲ እረፍ። ይሄን አምጡ ብዬሽ እኮ ነው። ልፍ በል ወደ ልጃቸው ነው። ማንም ይሁን ምንም ያገልገልም ይሁን እንደውም ማማ ተበላሸብኝ። ሊወጥ ነው እኮ ገንዘቡን። ሌባ ተበላሸብኝ። ምከሩልኝ። ልጄ እንዲመክሩልኝ ነው ይዤ የመጣሁት። ሌላ ልጅ የለዎትም ወይ? ብቻ ነው ወይ በላቸው። ሌላ ልጅ የለዎትም? የላቸውም። የለኝም። ሌላ ልጅ የለዎትም? ሴትም ወንድም ይሄ ብቻ ነው? ይሄ ብቻ ነው። ተበላሸ። ማነው ያበላቸው? ጓደኛዬ ናቸው ያበላሹት። ይሄ መጥፎ እርኩስ ተበላሸ እያሉ ያሉት እማማ ዝናሽ አሁን እሳቸው የሚሉት ምናልባት ትዳር ሲይዝ ቀልብ ሊገዛ ይችላል፣ ትዳር ፈልጉለት ነው የሚሉት። ማግባት አይፈልግም እሱ። እሳቸው ናቸው የሚፈልጉት ለልጃቸው። እሱ ማግባት አይፈልግም። ዱርዬ ለመሆን ነው የምትፈልገው። በየበረንዳው እንደ በቅሎ እንደ ከብት በቁም መጠጋጋትን ነው የምትፈልገው። አታገባም? ሚስት አታገባም? የትዳር ጓዳ አትፈልግም? ፈልጋለሁ። ስራ ያላት ፈልጋለሁ ማማ ስራ ያላት የኑሮ ውድነት ነው። ደሞዝ የምትበላ ስራ ያላት ደግሞ አባትየው ሲያሳዝኑ ሌላ ልጅ ምንም የለውም። የለኝም። ብቻ ነው። አዎ አታልቅሱ። ይከብደኛል። አታልቅሱ። ይመርቁኝ። እዚህ ጋር ይዞኝ ይመርቁኝ። ስታገባት ከነ ሚስትህ ነው የምመርቀው። አሁን እንዳገባ እኮ ነው። እንዳገባ ይመርቁኝ። ስታገባ ከነ ሚስትህ ነው የምመርቀው። እሳቸው የሚሉት አንድ ቀለታ ቆንጆ ሚስት ፈልጌ ልድረው ስል ፀጉሯ አጭር ነው፣ ከእንደገና ሌላ ሳመጣ ደግሞ ወገቧ ወፍራም ነው፣ ከእንደገና ሳመጣ ደግሞ መኪና የላትም ሲል፣ ከእንደገና ሳመጣ ደግሞ ቤት የላትም ሲል፣ ይኸው እስካሁን እያስለፋኝ ነው። እንደ ቆሞ ቀረ። አንተ ስራው ምንድነው? በአባቱ ስራ የለውም። በአባቱ ገንዘብ ነው የሚኖረው። በአባቱ እሳቸው ምንድነው የሚሰሩት? እኔ ኢንቨስተር ነኝ። የሚሰሩት እሳቸው ባለሀብት ናቸው። እንደ ሀብታም ናቸው። እንደገና እሳቸውን እንደመጦር አንተ ይኸው ራሱ ተመጦ ሽማግሌ ይንኩልኝ፣ በመነጥሩ ይታያል። ይንኩልኝ። ነካ አድርጉትና መርቁኝ። እንደው ካልሆነ ለኔ ሚስት ይፈልጉልኝና አንድ ልጅ ልድገም እስኪ። ሚስቱ ስራ ያላት ያግባ። ምን አይነት ስራ ማማዝናሽ? ምን አይነት ስራ ይሁንልኝ? ስራ ያላት ሴት ጠፋች። የኑሮ ውድነት ነውና ስራ ያላት ያግባ። እሱ ዳሩት። ስጦታ ይዘው መጥተዋል። ይኸው እየሰጡ ነው። ማማዝና ይሄንንም እንኩ። እቺን ሌላ ነው ሄደው 3 ስለሆነ አንዱ ላንቺ ላሉ ይዤው ይላል።
ሰውዬው ውሰድ እዛ አንቺን አሉ ውሰድ። ኧረ አይደለም ለአንቺ ላሉ እንሰጣታለን እኔ ያልኩት እኮ ያው እሺ ለምን ይገባል? ይሄ ደግሞ ይሄው የቆራቢ ያው ውሰድ አንቺን አሉ ውሰው በዚህ ግንባርህን ነው የምልህ። አንቺን አላውቅም ሌባ ብዬ ስትመጣ ሌባ ስል ወታደሮቹ እዚህ ጠባቂዎቹ ዞረው እየጎተቱ ነው የሚወስዷት። እዚህ ከአንቺ ላሉ እጅ አልበሉም። ምን ተጨመ የታቃትና ምንዋን የበላው ቂጧን እየገለለች ትጨፍራለች። እዚህ ቃልቻ ላይ ጠቋይ ታሩስ የመጣ ጠቋይ ቃልቻ የሁሉ አጎቶች ሁሉ ቡልጋ ሊያዝሎት የቡልጋ ሰው እኮ ነኝ። እርሱ አይሰጡኝ ልጁ ለማውጣት ለመንጠቅ ይፈልግ ምከሩልኝ እባክዎት። እንደው ባባለገብኝ ተበላሸብኝ ከሰው ያጣላኝ ምከሩት። የሰጡኝን ተጀ ላይ ጎትታ ልጄን ወንበሩን ይዘው ሌላም ዕቃ ካለ ተጠንቀቁ። ሌላም ዕቃ የሚሰረቅ ካለ ጠብቁ። እሪ ብዬው እውላለሁ እንደው ወታደር እዚህ ግንቦ ግቢ ያሉ ወታደሮች ጠባቂ ወይ ካል በቃ እኔ በመንግስት ወታደር ተጠብቄ ነው ያለሁት። ብልግናውን ካልቶ አሳስሩልኝ። የቤቱ የመንግስት ነው። ይሄ መፍትሄ ፈልጌ ነው የመጣሁት። እዚህ ግንቦ ግቢ ያሉ የመንግስት ወታደር ብዬ ስጮህ ዞሮ በበር ይመጣሉ። ጎትተው ይወስደዋል። መንግስት ገብቷል። የአሁኑ መንግስት ድልድይ ውስጥ ይከታል። እዛ ቡልጋ ሂድ አባትህ ሀገር እናትህ ሀገር እናትህ ቢሞቱም አባትህ አሉ። እዛ ቡልጋ ሂድና ለምታምነው ታቦት ጠሎት አርግዛው እዛ ሚካኤል ይሻይልም የሚካኤል ቁርባን የምቀበል ሚካኤል ይሻይልም። እንደው ምን ላድርገው ይሄ ልጅ እንደው ምን ላድርገው ይሄ ልጅ ምን ላድርገው መሳፈሪያ ስጡኝ። እሱን ያለው እኔ አይደለም። እስከ ዛሬ የምትኖረው የት ነው በለው። እስከ ዛሬ የምኖረውማ አሜሪካ ነው። አባቴ ገንዘብ እየላከልኝ ሂድ እዛው። አሁንም አሜሪካን ሂድ አግባ እያሉኝ ደግሞ ሂድ። አሁንም አሜሪካን መንግስት ነው እኮ እዛ ነው ዱርዬ ሆኖ የመጣው። አሜሪካማ ሄድም ከዚህ በኋላ መንግስት ነው እኮ ሂድ። አሁንም አባትየው ደግሞ የሚሉት እዛ ነው ዱርዬ ሆኖ የመጣው አሜሪካ ነው። አሜሪካ ነው ዱርዬ ሆኖ የመጣው። ዱርዬ እዛ አልከውም አሜሪካ አልከውም ነው የሚሉት እሳቸው። አላቅም እኔ ቡልጋ በተከበርኩበት ሀገር አዋረደኝ። ቡልጋ በተከበርኩበት ሀገር አዋረደኝ ልጄ ነው የሚሉት። እዛው አሜሪካን ሂድ። እዛው እየሰራ ኑር። አሜሪካን መንግስት ነው አሜሪካን። አባትየው ደግሞ እዛ አይሄድም ነው ወይ እዚህ ቀጠርልኝ እርሶ ጋር ጠባቂ ሆነ እዚህ። ኧረ እዚህ መንግስት ያስገድዳል። እዚህ ይሄ መንግስት ነው የቤት አሰርቶ ያስቀመጠ መንግስት ነው። ሚካኤል ነው አላሉም እንዴ? ወታደሮች እዚህ ግንቡ ግቢ ያሉ የመንግስት ወታደሮች አሁን የምነጋገረው ሁሉ ድምጤን ይሰማሉ፣ ይቀዳሉ። አሁን ሄደው ዞረው በበሩ ይመጣሉ። የሚረብሸው ሰብስበው መንግስት ጋር ወጣሉ። የአሁኑ መንግስት እድል ውጭ ከታት እማማ ዝናሽ ሚካኤል ነው ያሰራው አላሉ። በቻለ ፋንታ ቤት ይወልውልሎት እዚህ። እኔ ውልል ነው አሁን እሪል ነው። ወታደሮች ዞረው ሊመጡ ነው ጎትተው። ይሄን ቤት ሚካኤል ነው ያሰራው አላሉ እንዴ? መንግስት እድል ውስጥ ይከታል። ኧረ ተናት። አሁንም ድምጤን ሰምተው ይመጣሉ ዞረው ወታደሮች። ተው ያዙ እንጂ ያዙት። ደርሶ ነው ይሄው ሌላ ጥቅ ነው እኮ አይደለም። ይሄው እየሰጠሁት ነው አባባ። ይሄው ሰጠሁት። እንደው ምን ይሻለኛል እንደ ልጅ ጉንፋን ታሞ በቀደም እማማ ዝናሽ እዚህ ሚካኤል ቅርብ ስለሆነ ቤተክርስቲያን እዚህ ልከራይ የእርሶን ቤት ግማሹን። ኧረ መንግስት ይገድላል። እኔ የመንግስት
መንግስት ነው ቤቱ። በደባል እንኑር አብረን። መንግስት ገዳዴ መንግስት ነው ቤቱ። ቤቶት ያምራል ባየው እንዴት መንግስት አሰርቶ ነው ያስቀመጠኝ። መንግስት ይገዳል። ቤቶት በጣም ያምራል። ይኸውልህ እንዴት እንደሚያምር መንግስት ነው ያስተራው። መንግስት ነው ያስተራው። ወይ እኔ ልጅ ሆነ ወታደሮች ዞረው ሊመጡ ነው አሁን ገና። ይኸው የቤት ኪራይ ሊከፍሉ ነው አሁን። አልፈለግም። አይ ማማዝናሽ አብሮ ያቆርበናል። መንግስት አሰርቶ ነው ያስቀመጠኝ እዚህ። ይህ ደግሞ መንግስት ቀጥሮት ገለያና በተስካር እየወሰደ ያቆርበኛል። መንግስት ቀጥሮት መንግስት ደግሞ እየሰጠው እማማ ዝናሽ እኔ ሁሉ እንደ ወታደር ይጎረው ሊመጡ ፍራሾትም ይመቻል። ፍራሾት ይመቻል። ያገር ያለ የመንግስት ያለ ያገር ያለ የመንግስት ያለ የመንግስት ያለ ያገር ያለ የመንግስት ያለ ጎትቶ ወታደሮቹ ጎትተው ይወስዶታል። እግሩን እየጎተቱ ቤት አላቸው። ሁላችንም ነው ቤት አላቸው። ቤቱ ያምራል። አለቅም። እዚህ ነው የምቀመጠው። አለኩ እዚህ ነው የምተኛው። ምን ችግር አለ እዚህ ቢኖሩ? ማማዝና አንተ ላይ ይተኙ። አንተ ቤት ለምን አንተ ቤት ይተኙ? ሰዳቸውና እዛ አንተ ቤት ውሰድ። ደግሞ ሀብታም ሰውዬ ናቸው። በጣም ሀብት አላቸው። ልጁን አስተናግድም እዚህ ይሄን ስራ የሌለው ልጁም ያሳዝናል። ልጁን አስተዳድርም ወይ ልጁን አስተናግድም? ምን አውቃለሁ። ልጁን አስተዳድርም ወይ ምን አውቃለሁ። ልጁ ራሱ እንደው ጥሩ የሆነ መለሎ ቁመቱ ራሱ ደስ ሲል ቡልጋ ነኝ አላለም እንዴ ሰውየው? ቡልጋ አሁንም ቡልጋ ነኝ አላለም ብሏል። እንዳው ብሏል። አዎ ቡልጋ ነኝ አላሁ የሚል የሀገሬ ልጅ ናቸው። የእሳቸውን ቤት ልከራይ ብሎ እኮ ነው። ያምራል ቤቱ። ቤቱ ያምራል። እዚህ ነው የምተኛ። ያምራል ቤቱ። ቤቱ ያምራል። እዚህ ነው የምተኛ ለኮ። ወይ ጉድ! ለዚህ ነው ይርብዬ ወታደሮች ዞረው እንዲመጡ የፊት እግሩን ተታቦተው ያወጡታል እየጎተቱ። ቅሌታ እውነት ነው። ቅሌታም ናቸው እሳቸው። ኧረ እውነት ነው። ቅሌታም ናቸው። እንዴት ልከራይ ይላሉ? ቤቱ ያምራል። እዚህ ነው የምቀመጠው። እዚህ ተኛለሁ አለ። ነውር ነው። እንዴት እንደዚህ ይላሉ? ቤቱ ያምራል። እዚህ ነው የምቀመጠው። እዚህ ነው የምተኛው አለ እኮ። ተኛ እኮ በቃ ያዘ ተኛ። ወይ ጉድ! እየቁቋል እንደው እዚህ ላይ ተንጋለው ተኛ። ወይ ጉድ! ቤቱ ያምራል። እዚህ ነው የምቀመጠው። እዚህ ነው የምተኛው። ተኛ እኮ ተኛ። ያው ተኛ፣ ተቀምጦ ተኛ። ወይ ሮምሰንካ አንተ ነው ያመጣው። ደህና አድርገው ወቅተውታል። ደህና አድርገው ነው የወቀቱ ማርያም